የሳውላ ከተማ የዳግም እድሳት ጉዞ ሳውላን እንደገና እንሰራለን። የኮሪደር ልማት ስራዎች እያደገ ለመጣው ከተሜነት ሀገርን ያዘጋጁ ከመሆንም ባሻገር የተሻለ ሀገርን ለትውልድ የመገንባት አካል ሆነው በርካታ ከተሞችን እየለወጡ ይገኛሉ። ታሪክና ተፈጥሮ በውበታቸው ያሽቆጠቆጡባት የደቡብ ኢትዮጵያ ክልል የፍትህ ክላስተር ማዕከልና የጎፋ ዞን ዋና ከተማ በሆነችው በሳውላ ከተማም ዛሬ አዲስ የጽዳት የልማትና የዘመናዊነት ምዕራፍ እየተከፈተ ይገኛል። ሳውላን እንደገና እንሰራለን በሚል መሪ ቃል ከተማዋን ለነዋሪዎቿ ምቹ ለኢንቨስትመንት ደግሞ ተመራጭ ለማድረግም እንዲሁም ከሌሎች አቻ ከተሞች ጋር በሚወዳደር ደረጃ የተጀመረው የኮሪደርና የወንዝ ዳርቻዎች ልማት በከፍተኛ ንቅናቄ እየተከናወነ ነው። በመንግስትና በህዝብ ተሳትፎ እየተከናወነ የሚገኘው ይህ ፕሮጀክት የከተማዋን መጻኢ የልማት ጉዞ በእጅጉ የሚቀይር ነው። የዚህ ታላቅ ዳግም እድሳት ጉዞ መነሻ የሆነው የኮሪደር ልማት የመጀመሪያው ፌዝ 5 ኪሎ ሜትር ርዝመት የሚሸፍን ሲሆን ዘመናዊ የቴሌኮምና የብርሃን አውታር ያላቸው የመብራት ምሰሶዎችን፣ ለህዝብ ጤናና እንቅስቃሴ ምቹ የሆኑ የእግረኛና የሳይክል መንገዶችን እንዲሁም የህዝብ ስፖርት ማዘውተሪያ ስፍራዎችን በውስጡ አቅፎ ይይዛል። ሳውላን እንደገና እንሰራለን፣ ነገን እንገነባለን በሚል ሳውላ ከተማ ላይ የመሰረተ ልማት ስራዎችን ጀምረናል። የ5 ኪሎ ሜትር የሚሸፍን የኮሪደር ልማት ሳውላ ከተማ ላይ ለመገንባት ነው አቅደን የተነሳ ነው። ኮሪደር ማለት መንገድ ብቻ አይደለም፣ በውስጡ በርካታ ጉዳዮችን ይይዛል። ከነዚህ መካከል የአረንጓዴ አካባቢዎችንና ቦታዎችን ይይዛል። የብስክሌት መንገዶችን፣ የእግረኛ መንገድ፣ ሌሎችንም ካፍቴሪያዎችን፣ የህፃናት መጫወቻ ቦታዎችን፣ የወንዝ ዳርቻዎችን የማልማት ስራ በዚህ ኮሪደር ልማት ላይ የተካተተበት ስራ ነው። መንገድ መብራት ደረጃው ስማርት ፖል የሚባለው በውስጡ የካሜራ መስመር ያለው የቴሌቪዥኖችን የያዘ አልፎ አልፎ አንዳንድ ቦታዎች ላይ የኤሌክትሪክ መኪኖችን ቻርጅ ማድረግ የሚችል ስትሪት ላይት ነው የሚሆነው ማለት ነው። ማንኛውም ዘላቂ ልማት መሰረቱ ህዝባዊ ተሳትፎና የጋራ ባለቤትነት ነው። በመንግስትና በህብረተሰብ አጋርነት በሚከናወነው በዚህ ፕሮጀክት ከየማህበረሰብ ክፍሉ ከተውጣጡ ኮሚቴዎች፣ ባለሀብቶች፣ ከወጣት አደረጃጀቶችና በተለይም ከቦታ ተነሺዎች ጋር ጥልቅና ግልጽ ውይይቶች ተደርገዋል። የልማቱ አስፈላጊነትና የረጅም ጊዜ ጥቅም በመግባባት ላይ በመደረሱም ህብረተሰቡ የልማቱ ዋና አጋርና ባለቤት መሆን ችሏል። የህዝቡን ተሳትፎ በሚመለከት እጅግ በጣም በሚደነቅ መንገድ የህዝብ ተሳትፎ ታክሎበት እየተሰራ ነው። በዚህ አጋጣሚ ለማመስገን ነው የሚፈልገው። ይሄ በሁሉም የህብረተሰብ ክፍል ተሳትፎ ተጠናክሮ መቀጠል አለበት። ወጣቱ፣ ሴቶቹ እየተሳተፉ ይገኛሉ። ስለዚህ ይሄ ተጠናክሮ መቀጠል አለበት። ሳውላን እንደገና እንስራ በሚል መሪ ቃል የልማት ስራ ጀምረናል። ኮሪደር ልማት ስራን በተመለከተ ከህዝባችን ጋር በቂ መግባባት ፈጥረናል። ኮሪደር ልማት በሀገራችን ከተሞችን የብልጽግና ተምሳሌትና የብልጽግና ማዕከል ለማድረግ መንግስት አቅዶ ከየትኛውም ጊዜ በላይ እየሰራ ይገኛል። ኮሪደር ልማት የሚሰራው በህብረተሰብ ተሳትፎ እና በመንግስት እንዲሁም መንግስታዊ ያልሆኑ ተቋማትም ጭምር ሚና አላቸው ማለት ነው። ኮሪደር ስራ ላይ ህብረተሰቡን በዚህ ሂደት ከማሳተፍ ረገድ ኮሚቴ ተዋቅሯል። በከተማ ነዋሪ፣ በኢንተርፕራይዝ፣ በንግዱ ማህበረሰብ፣ በመንግስት ሰራተኛ ደረጃ ውይይቶችን ጀምረናል። በሁሉም መስሪያ ቤት ማለት በሚያስችል ደረጃ ውይይቶችን አካሂዶ የአንድ ወር ደሞዝ ለመልቀቅ ተግባብቷል ማለት ነው። የቦታ ተነሺ ነዋሪዎች በበኩላቸው አካባቢያችን ሲለወጥ የማየቱ ደስታ ከተነሳንበት ቦታ በላይ ዋጋ አለው ሲሉም ተደምጠዋል። እኔ አቶ ማቴዎ ጨነቀ ይባላለሁ። የሚኖረው ያው ሳውላ ከተማ ነው።
ይሄ ኮሪደር ልማት ሌላ አካባቢ ሲሰራ እጅግ በጣም ደስተኛ ሆነን እያየን ነበር። ሌላ አካባቢ ላይ ሳውላ መጥቶ እጅግ በጣም ደስተኛ ሆነናል እና ይሄ ልማት መች ይመጣል እየጠበቅን ነበርና ዛሬ ፍሬ አፍርቶ ዛሬ እየተሰራ ነው ያለውና በጣም ደስ የሚል ነገር ነው። ወዲያውኑ ልማቱ ደስ ብሎኝ 50,000 ብር የመጀመሪያ ዙር ለቅቄ ያለው ከዛ በኋላ ሲኖ ለመጀመሪያ ጊዜ ሁለተኛ ዛሬ ሰጠው እንደገና ዛሬም ያው ተከታታይ ሲኖ እየሰራ ነው። ከዚህ በኋላ ላለው ልማት እስከ መጨረሻ ከዞኑ ከወረዳው ከከተማው ጎን ሆኜ ልማቱን ለመደገፍ በገንዘብም በመኪና ባለኝ ነገር ሁሉ ለመደገፍ ዝግጁ ነኝ። ያው ልማት እስካለ ድረስ በተመሳሳይ በልማቱ ጊዜና በልማቱ ምክንያት የሚነሱ ሰዎች አሉ። አጠቃላይ ቁጥራቸው ከዚህ ጋር በተያያዘ ቤት ንብረት የተነካካባቸው በቁጥር ከ87 እና በላይ የሆኑ ባለይዞታዎች ህጋዊ ባለይዞታዎች አሉና ትልቁ ገበያ ያለበት ቦታ ላይ በፕላን እነኝን አካላት ለማስፈር ቦታ ተመቻችቷል። ይሄን በተወሰነ መልኩ የመጀመሪያ ዙር መሬት እንዲያገኙ ተደርጓል። ወጣቶችም በበኩላቸው ሳውላን በዘመናዊ መልክ የመገንባቱ ስራ በእኛ በወጣቱ እጅ እንደመሆኑ መጠን በጉልበትም ሆነ በሀሳብ እንዲሁም በገንዘብ ለመደገፍ ዝግጁ መሆናቸውን ተናግረዋል። በመጣውም ልማት ደስተኛ ሁኜ ዋና ወራት ብር ላይ የሚገኘውን ይሄው እንደሚታየው 400 ካሬ ቤት ያለምንም ማንገራገር ልማቱን ተቀብዬ እና ደግፌ ይሄን ነገር አስተዋጽኦ አድርጌያለሁ። በኮሪደሩም ቢሆን ሌላ ሀገር ላይ የምናየው ልማቶች ሁሉ በእኛ ሀገር ላይ በመምጣታቸው እጅግ በጣም የሚያኮሩና የሚወደዱ ናቸው። አካባቢው መንግስት ደግሞ ላደረገልኝ ድጋፍ ደግሞ ላመሰግን እወዳለሁ። በዚህ ለፈረሰብኝ ቦታም ምትክ ቦታ ከመናኸሪያው በታች በኩል 400 ካሬ ሰጥቶኛል። ያንንም አካባቢውን ሁኔታ ባማከለ መልኩ ለመገንባትና ለመስራት ለአካባቢው የስራ ዕድል ለመፍጠር ተዘጋጅቻለሁ። ሌላም ደግሞ በተጨማሪ ለኮሪደሩ የ10,000 ብር ድጋፍና ያሉኝን ሲኖ መኪኖች 2 መኪኖች አፈር ማንሻና ኮረጅ ማንሻ ለመስጠት ተዘጋጅቻለሁ። ዛሬ በዓለማችን ላይ የከተሞች ውበትና ዘመናዊነት የልማትና የስልጣኔ ዋነኛ መለኪያ በሆነበት በዚህ ዘመን ኢትዮጵያ ከተሞቿን ለነዋሪዎቿ ምቹ፣ ለቱሪዝምና ለኢንቨስትመንት ደግሞ ተወዳዳሪ ለማድረግ ታላቅ ሀገራዊ የህዳሴ ጉዞ ላይ ትገኛለች። የዚህ ሀገራዊና ዓለም አቀፋዊ የእድገት ማዕበል አካል በሆነችው በሳውላ ከተማም በኮሪደርና የወንዝ ዳርቻዎች ልማቷ አዲስ የታሪክ ምዕራፍ እየጻፈች ነው። ሳውላን እንደገና እንሰራለን በሚል ጽኑ መንፈስ የተጀመረው ይህ ልማት የመሰረተ ልማት ግንባታ ብቻ አይደለም። የከተማዋን ነገ የመቅረጽና የነዋሪዎቿን የኑሮ ደረጃ ከፍ ማድረግና እንዲሁም የደቡብ ኢትዮጵያን አዲስ አምሳል በዓለም ለማስተዋወቅ ታላቅ ራዕይ እንጂ። ሳውላ በነቂስ ተነስታ እንደገና እየተሰራች ነው። ውበቷም የኢትዮጵያ የልማት ማሳያ ሆኖ ለዘላለም ያበራል። ቸር ያቆየን። ከህዝቡ አሁን እየተሰጡ ያሉ ድጋፎች ተጠናክሮ መቀጠል አለባቸው። ሳውላን የመጪው ትውልድ ከተማ ለማድረግ እንደገና ሰርተን አልምተን በዚህ ከተማ ለመኖር ለነዋሪዎቹ ምቹ ለማድረግ አረንጓዴ ለማድረግ እና ውብ ለማድረግ የሚሰራ ፕሮጀክት ነው። ሁሉም በእውቀት በገንዘብ እና በጉልበት ጨምሮ ድጋፋቸውን አጠናክረው እንዲቀጥሉ መልእክትን አስተላልፋለሁ። Bessa